እኔ በህይወቴ ሁለት ሴት ነው ማቅ አንዷ እናቴ ነች አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው ደስ ሲል እና ደግሞ በሃይማኖት ጠንካራ የሆነው እንደወዳለ ጠንካራ እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲሉ ጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣው ከዛ በኋላ ከ2 ወር በኋላ ጾም ሲፈታ ነው ዳግመኛ ከእናቴ ጡት ጋር የተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጅኝ እንግዲህ ግን አንቺ ምን አይነት ነው ሌላስ ምን አይነት ወንድ ይመችሻል ታማኝ ሰው አክባሪ የሚወደኝ እኔና አንቺ ከዚህ በፊት እንተዋወቃለን እንዳለ ስለኔ እኮ ነው የምትወሩ ለምን ስሜን አጠሩኝ በቀጥታ አንተ ነህ በይኝ የምሬን እኮ ነው ግን ሰው ስትወድ ምን ያህል ነው ከባድ ጥያቄ ነው የጠየቅሽ እኔ ሰው ስወድ ጎዳና ብትሆኝ ተዳደርሻለሁ ነው በቃ ምንም ልልሽ አልችልም ከዚህ በላይ ጓደኛ ግን ለምንድን ነው አሬ አውራ ኢባራ ቋጣሪ እኔ ግን ችዬ ፌስታል አልቋጠርብሽም ያለኝ ነው እንዳለ ዘርግፌ ላንቺ የምሰጠው ይቅርብሽ አይሆንሽ ቆይስ እኔ ምን አንተም እንደሱ ሰው አክባሪ ታማኝ ሃይማኖተኛ ነህ አይ እኔ እንኳን ሀብታም ነው የምርህን እኔም እኮ መጀመሪያ አንተ ነበርክ ተመጣጣኝ ምን ያውላ መስፈርት በገንዘብ ተተካያልሽ ነው እንዴ ምን ሂድ በቃ ምንም እኔ እንደሱ ሀብታም ሆኜ ቪላ ቤት ባይኖረኝ እንኳን የልቤን አዳራሽ ግን መኖሪያሽ ታረጊው ነበር ሄሎ ማሜ 3 ዙር ቦምበለች ላከው እንጂ ማሜ ምንድነው በሐሙስ ቀን አሸጥረኝ በሳይክል ልከው ነው በቴሌ ብርም ላጓ ያገባች ቶሎ ላክኝ ዛሬ ምንም እንዳትለኝ አንተ መቼ ነው ጉዟችንን የምንጀምረው ቆይ እንጀምራለን እንዴ ከሊቢያ ጣሊያን የምትሸጋገሩበት ባህር ደርቆ እኮ ነው እስኪ ዘንብ ነው የምንጠብቀው ባህሩ እንደሞላ እንሄዳለን እንዴ ከደረቀ እኮ እንደውም አሪፍ እኮ ነው በመኪና ቶሎ እንደርሳለን ማለት ነው መድረሱ አይደለም ችግሩ መንገዱን የሚያውቁት ባህር ውስጥ የነበሩት የኔ የምላቸው 2 ሻርኮች ናቸው አሁን ባህሩ ደርቆ እነሱ ራሱ መንቀሳቀስ አልቻሉም እንደውም ትላንትና አስወዳሉ በዚህ አጋጣሚ አሳ ለበላይ ሄጄ አሳው መጥቶ አንድ እንደውረስ ምላሱ ላይ ጽሁፍ አየሁኝ ማለት ሳነበው ሻርኮቹ ናቸው መንቀሳቀስ ስላልቻሉ ዊልቸር ላክልኝ ብለው መልእክት ይላሉ እንዴ ዊልቸሩ እንደደረሰ ታዲያ ጉዟችንን እንጀምራለን ማለት ነው እሱ ብቻ አይደለም ችግሩ አሁን ጥቅምት አይደል በረሃው ራሱ ሳራ ብቅሎ ዛፍ ብቻ ነው ብንሄድ አንተ ራሱ ደብሮ እንመለስ ነው የምትለኝ አረ ለምንድን ነው የሚደብረኝ አይደብረኝም እንደውም ከፀሐይ ቃጠሎ ቋጥም ምንድን አለ ነው አንተ ደግሞ ስደት በፀሐይ ቃጠሎ ካልተንገበገብኩ ምኑን ስደት ሆነ ሃይኪንግ በለው እንጂ ባክ ይቀልደብን ብራችንን መልስ እንደው ምንድነው የምትለው ምንድነው መውጣት ይዞር ወደዛች ቀርቲ ምንድነው የምትለኝ እውነቷን ነው ጉዟችንን ካልሄድን ብራችንን መልስልን ከየት መጥቶ ነው የሚመለሰው ብሩ እኮ እንዳለ እኮ ተከፋፍሎ አልቋል እኮ እንዴ ለምንድን ነው የተከፋፈለው ይኸውልህ ደን ሆኗል አልኩ አይደል በረሃው ለማስመንጠሪያ ከፍያለሁ ደኑ ጣሊያን እንደገባችሁ ለፓስታ መብላት አለባችሁ የሁለት ፓስታ በእንጀራ ተከፍሏል እዚህ ሱዳን ላይ ራሱ የሁለት ቡሪ ተከፍሏል ከየት መጥቶ ነው ብር የሚከፈል እሺ ታዲያ መቼ ነው ጉዟችንን የምንጀምረው እንደውም ምን ያበጦ ይፈንዳ በቃኝ እኔ ይኸውልህ ምንም ስደት ምናምን ማቅል ነገር እኔ የመሬትና የቤት ደላላ ነኝ ምን አትበለኝ በቃ እኔ ቤትና የከፈልከው ብር ላይ 1 ሚሊዮን ጨምር መሀል ሆለታ ላይ 43 ካሬ መሬት አጋዛህ ጫቱ አንተ ነው ማሚ ልጅ ቆየህ እኮ አለ ለተሳፋሪዎች ክብር ሲባል ብትታጠብ አንተ ሰርቀ ገለ ብትታሰር ዳኞ ሻወር ነው የሚፈርድብህ አረ ታሚ ከመኪኔ ፈረፋንጎ በላይ እኮ አንተ ላይ ጭቃ አለ እኮ ላቢያጆ ላሰጥብህ አንተም ብሎ ረዳት ሌላ ረዳት ያስፈልጋል አንተ ረዳት አሰዳቢ ይሄን ያህል ታሚ አትበለኝ ሲጀመር እኔ ታክሲው ባዶውን ቆሞ ጠራጠራ አድርገህ እንደመሙላት ድድን ታሰጣልኛለህ አይደለ አንተ ደላላ ስልክ ብትሆን አጣራ ወደፊት አግብተህ ራሱ ብትደግስ ማንንም አጣራ ማለት ሲጀመር ምሳው ለበየ አይነት እየበላ ከኔ ጋር እንቀጥል አረ ታሚ ያስተካክላለሁ አረ ምን ነው የምታስተካክለው 6 ቢያጆ እኮ ሄደን እኮ 300 ብር ነው የሰጠኝ ሹፌሩ አንተ ነህ እንዴ አረ ታሚ ከማውቃቸው ሰዎች እኮ መቀበል ደብሩኝ እኮ አረ ከምታውቃቸው ቅድም እሺ አልቀበልም ያልኩን ሰው የት ነው የምታውቀው እሱማ የሲስተር ባል ወይ ወንድሙ አማች ጎረቤት እኮ ነው የማውቀው ሰው ነው በጣም ነው የምታውቀው እሺ በዛ ላይ ፈርቅ ትመታለህ ከ200 ብር ላይ 180 ብር ፈርቅ ትመታለህ ከዚህ የቀረችውን 20 ብር እኮ ሳታፍር እኮ አካፍለኝ እኮ ነው ያልከኝ እኮ አረ ታሚ እቁብ ስለምጠል እኮ ነው እቁብ አንተ ራስን ከጣልክ አይበቃህም እንዴ አረ ታሚ ለመለወጥ እኮ ነው ለመለወጥ አይደለም ወዴት ነው የምትለወጠው አንተ እቁብ ትጥላለህ እኔ ከራሴ በላይ ነው ብር የምሰጥህ ወዴት ነው ልብስ እንኳን አትቀይርም አትገዛም ይሄን ጫማማ ይሄን ኤርማስ ኤርጌንዶ አደረከው እኔ ሲጀመር ስለአንተ አያገባኝ ከዚህ በኋላ ምንም እንዳትከተለኝ በቃ አረ ታሚ እኔ ጋር አረ ታሚ ጋሽ ፍሊክስ እንተ ቤቱ ሊመጣ 500 ብር ይወጣ 500 አንተ እኔ እኮ በዚህ ወር እኮ 3 ቀን እኮ አይሞላም እኮ እዛ ሽንት ቤት የገባው እና ታዲያ እና እኔ ከእናንተ ኩላ አዋጣ እንደውም ከፈለጋችሁ እኔን ለይቼ በጥቁር ፌስታል አውጡ የእርሱን ደግሞ እንዴት ነው ለይቶ የሚወጡት የኔ እኮ ልጅ ግርማ ሞገስ ያለው አርቆ እኔ እንደውም ላዋጣ ሲያው ልሸለም ነው የሚገባው ለዛ ሽንት ቤት ላበረከትኩት ነገር የኔን አይደለ እንዴ በጉጉት የሚጠብቀው አይቀልዱ አልኩት የቀለድኩ እኮ አይደለም እኮ ልክ እኔ እኮ እዛ ሽንት ቤት የገባው ቀን እኮ መዓዛው ይቀየራል ይታወዳል እያልኩ እኮ እኔ ከወጣሁ በኋላ ራሱ ለመግባት እኮ ስንቱ ተሰልፎ እንደሚጋደል አንተ አላየህም እኮ ተጋድለው ገብተው ራሱ
ጨርሶ አይወጡም። ለምን? ከመዓዛው ላለመለየት እያሉ። እስቲ ለምሳሌ ማማ ሩቅ መሄድ አያስፈልግም። ያ ጠንጋራው አጎትህን ማየት በቂ። እንደዛ ተጋድሎ ገብቶ ቀዳዳውን ይስጥ። ዳር ላይ ነው የሚጸዳዳው። ችግር ይጸዳዳ። በውሃም በምንም እናስኬደዋለን እኮ እሱን እኮ። ሲጠርጋ አይስትም ወይ? ሲታጠብ አይስትም ወይ? ሰፈሩን አገማው። የኔ ጥያቄ እሱ። ሰውዬ ግን በቃ ራሱትን ሁሌ ለምንድን ነው ከሰው ለየተው የሚሆን? ለየት ስለምን እኔ ራሱ ፈዝ የራሱ ፈዛኩ እንዲህ ፍጓል የሚባለው እኮ እንዲህ እኮ ነው የሚባለው። የልጄን ስም ራሱ ፍሳ ለምን ያልኩት ይመስላል። ጥንት እኮ ታሪካዊ እኮ ሚስጥራዊ ያለው ስም እኮ። እርሱ ፈሳም ስለሆኑ የልጁትን ስም ግን ፍሳ ማለት ተገቢ ነው? አይ አታቀኝም ማለት እኮ ለዚህ እኮ እኔ እኮ እዚህ ሰፈር እኮ እጣን ይቅር ተብሎ እኮ ቡና በተፈላበት ቤት እየሄድኩ እኮ እንደ እጣን እኮ ፈሳ ነበር። ከዛ የፈሳ ጭስ እኮ ሄዶ ኮርኒስ ስር ጉም ይሰራል። ከዛ ያንን ጉም በሆነ ነገር ስትወጋው ፋንዲሻ ነው የሚዘንበው። ከዛ ያን ፋንዲሻ ልጆቹ እንዴት ሆነው እንደሚበሉት አላየም።